ሰላም የዛጎል ቤተሰብ በዚህኛው ቪዲዮ ስለ ሚሌ የፀጉር ኦይል የተወሰነ ነገር ልበላችሁ። ይህ ቪዲዮ አንድን ነገር መጠቀም ስንፈልግ ጥቅሙ ምንድነው፣ አጠቃቀሙን እንዲሁም ጥቅሙንና ጉዳቱን ለይተን ማወቅ ለምንፈልግ ነው። ሚሌ ኦይል የሚሰራው በዋናነት ከሮዝመሪ ወይንም ደግሞ ከጥብስ ቅጠልና ከናና ቅጠል በእንግሊዘኛው ሚንት ከሚባለው ሲሆን በተጨማሪም በአነስተኛ መጠን የጉሎ ዘይት፣ ጆጆባ ኦይል፣ የሻይ ቅጠል ዛፍ ዘይት፣ ቲትሪ ኦይል በመባል የሚታወቀው ማለት ነው እና ሌሎችም ለፀጉር ተስማሚ ናቸው ተብለው የሚታመኑ ግብአቶችን በውስጡ አካቷል። ሮዝመሪ በውስጡ ባለው ሚኖክሲዲል በሚባል ንጥረ ነገር አማካኝነት ፀጉር ከስር እንዲበቅልና እንዲበዛ የማድረግ ባህሪ ያለው። በብዙ ባለሙያዎች ሮዝመሪ ለፀጉር መጠቀም ይመከራል። የናና ቅጠል ደግሞ የጭንቅላት ቆዳ ላይ የሚገኙ ሴሎችን በማነቃቃትና የፀጉር እድገትን ያፋጥናሉ ከሚባሉት ተፈጥሯዊ ግብአቶች አንዱ ነው። ሮዝመሪ ኦይል ለፀጉር ምርጥ ናቸው ከሚባሉት ኦይሎች ውስጥ አንዱ ነው። በትክክል ከተጠቀምነው ፀጉርን የማሳደግና የማብዛት አቅሙ ከፍተኛ ነው። ኦይሉን በዋናነት መቀባት ያለብን የጭንቅላታችንን ቆዳ በተለይም በቀላሉ የሚጎዳውንና የሚሳሳውን የፊታችንን የፀጉር ክፍል ሲሆን ፀጉራችንን ጫፉን ደግሞ እንዳይሰነጠቅ ለማድረግ ስለሚረዳ በተወሰነ መልኩ የፀጉራችንን ጫፉን መቀባት አስፈላጊ ነው። በጣም ቀጭን ከሚባሉት የቅባት አይነቶች ውስጥ ስለሆነ በቀላሉ ቆዳን ያርሳል፣ ያለሰልሳል። ትንሽ ተቀብተን የጭንቅላታችንን ቆዳ ሙሉ ማዳረስ ይችላል። ብዙውን ጊዜ እንዲህ አይነት ቅባቶች ለማስታወቂያ ሲነገርላቸው በሳምንትና በወር ውስጥ እድገት እንደሚያሳዩ ነው። ነገር ግን ይህ ዘይት በባለሙያዎች የተባለው ከ3 እስከ 6 ወር ያለማቋረጥ በሳምንት 2 ጊዜ ከተጠቀምነው ነው የፀጉራችንን እድገትና ለውጥ ማየት የሚቻለው። በነገራችን ላይ ሚሌ የሚባለው ማርክ እንደምናየው ለፀጉር ተብለው የሚሰሩ የተለያዩ ፕሮዳክቶች አሉት። በእኛ ሀገር በሰፊው የምንጠቀመው የተለመደው ይሄኛው ኦይል ነው። ይህ ዘይት ዋና ጥቅሙ ነው የሚባለው በውስጡ በያዘው ሚኖክሲዲል አማካኝነት ፀጉር ከስሩ እንዲበቅል፣ እንዲፋፍ፣ ከፊት የሳሳ ፀጉርን እንዲበዛ ወይንም ደግሞ እንዲመለስ፣ ፀጉር ሙሉ እንዲሆን ወይንም ደግሞ ቤቢ ሄር እንዲኖረን ያደርጋል። የፀጉር ጫፍ እንዳይሰነጠቅ በማድረግ መንታ እንዳያወጣ እንዳይሰባበር ያደርጋል። ይህም የፀጉር እድገት እንዲፋጠን ወይንም ደግሞ የፀጉራችንን ማደግ ለውጡን እንድናይ ያደርገናል ማለት ነው። ታዲያ ይህንን ዘይት አዘውትሮ መጠቀም የፀጉር እድገትና ብዛትን በመጨመር ጥሩ የሚባል ለውጥ እንዲያሳይ ያደርገዋል ፀጉርን። በነገራችን ላይ ይህንን ዘይት አብዝቶ መጠቀም አይመከርም። ቢበዛ በሳምንት 2 ጊዜ ነው መጠቀም ያለብን ባለሙያዎች እንደሚናገሩለት። ይህ ቅባት የጎንዮሽ ጉዳት ሊያመጡ ይችላሉ ከሚባሉት ውስጥ አይደለም። ጥናቶች እንደሚያሳዩት በአንዳንድ ሰዎች ላይ የቆዳ መቆጣት ወይም አለርጂ ከማሳየቱ በቀር ለምሳሌ እንደ ሚን፣ ሮዝመሪ አለርጂ ያለባቸው ሰዎች ይህንን ቅባት ሲጠቀሙ እንደዛው አለርጂ ያሳይባቸዋል። በተረፈ ጥሩ የሚባል ዘይት ነው። ብዙ እንደዚህ አይነት ምርቶች ጥቅም እንዳላቸው ሁሉ የጎንዮሽ ጉዳትም አላቸው። ይህ ቅባት ግን የተሻለ ጉዳት ከማያመጡ ወይንም ደግሞ ከጉዳት ነፃ ነው ከሚባሉት ውስጥ ነው። ሌላው ማወቅ ያለብን ነገር እንዲህ ጥሩ ናቸው የሚባሉ ምርቶች ብዙውን ጊዜ ተመሳስለው ፌክ ይሰራሉ። ያንን በምንገዛበት ወቅት መጠንቀቅ ግዴታችን ነው። ምክንያቱም እንደ ዋናው ቅባት ለውጥ ላናገኝበት እንችል ጉዳት ስለሚኖረው። ቪዲዮ ላይ እንደምናየው ፌኩና ትክክለኛው ለይተን ማወቅ ይኖርብናል። ትክክለኛው ክዳኑ ወፈር ያለና እንዲህ በቪዲዮ እንደምናየው መሆኑን ማየት አለብን። በተጨማሪም ድሮፕ ማድረጊያው ጠብ ማድረጊያዋ ቀጭን ስትሆን የፌኩ ደግሞ ወፈር ያለ ወይንም ደግሞ ዱልዱም አይነት ነገር ነው። ስለዚህ ይህንን የፀጉር ቅባት እንድትጠቀሙት አበረታታችኋለሁ። ከቪዲዮ የሚጠቅም መረጃ እንዳገኛችሁ ሙሉ እምነቴ ነው። ከወደዳችሁልኝ ላይክና ሼር በማድረግ ለሌሎችም እንዲደርስ ያድርጉ። አስተያየትና ጥያቄያችሁን በኮመንት ላይ አስቀምጡልኝ። ሌላው በቀጣይ እንድሰራላችሁ የምትፈልጉት ከመጠቀማችን በፊት ምንነቱን ብናውቀው ብላችሁ የምታስቡትን እንደዚህ አይነት ቪዲዮ እንዳዘጋጅላችሁ በኮመንት ላይ ጻፉልኝ። አብራችሁኝ ስለቆያችሁ ከልብ ነው የማመሰግነው። ሰላም ይብዛልን።